ቁርአን በመንቀራበት ጊዜ ከነዚህ ከሶስት የአቀራር ዘዴዎች በአንዱ ልንቀራ እንችላለን። እነሱም ተሕቂቅ፣ ሐድር እና ተድዊር ይባላሉ። ሁሉም የአቀራር ዘዴዎች የራሳቸው መለያ ባህሪና የምንጠቀምባቸው ልዩ ሁኔታዎች አሉ። በዛሬው ቪዲዮ እነዚህ ዘዴዎች ምን አይነት እንደሆኑና እንዴት በአግባቡ ልንጠቀምባቸው እንደምንችል እናያለን። ከመጀመሪያው ዘዴን ጀምር፣ እሱም ተሕቂቅ። ተሕቂቅ የሚለው ቃል በአረበኛ ትርጉሙ አንድ ነገር በትክክል መፈጸም፣ በትክክል ማሳካትና ማጠናቀቅን የሚያመለክት ቃል ነው። ስለሆነም ከስሙ በመነሳት እያንዳንዱን ፊደል በትክክለኛና ጥራት ባለው መልኩ በቻልነው ያክል ፐርፌክት በሆነ መልኩ ማንበብን ያስይዛል። ይህ ዘዴ በአብዛኛው ቁርአንን በምናስተምርበት ጊዜና በአንቀጾቹ ተደብር ማድረግ በምንፈልግበት ጊዜ የምንጠቀመው ዘዴ ሲሆን በጣም ዝግ ያለና ረዘም ያለ ጊዜ የሚፈጅ የአቀራር አይነት ነው። በዚህ ዘዴ ሁሉም የተጅዊድ ህግጋትን በመጨረሻውና ከፍተኛ በሚባለው የአነባብ ደረጃቸው የምናነብበት ዘዴ ነው። ታዲያ በምን መልኩ ነው በዚህ መልኩ ማንበብ የሚቻለው? እስኪ ምን እንደሚመስል በምሳሌ እንመልከት። ዛሊኩሙላሁ ረቡኩም ላ ኢላሃ ኢላሁ خالق كل شيء فاعبدوه وهو على كل شيء وكيل። እዚህ ላይ እንዳስተዋላችሁት በተሕቂቅ ስንቀራ በጣም ቀስ ብለንና ተረጋግተን በመሆኑ ያሉትን ሁሉንም የማቆሚያ ምልክቶችን መጠቀምና ያሉትን ሁሉንም የመድ አይነቶችን እስከ ከፍተኛው የመሳብ ደረጃቸው ድረስ የምንስብበት መንገድ ነው። በመሆኑም መዱል ዓሪዱ ሊሱኩንና መዱል ሊንን ጨምሮ እስከ ከፍተኛው የመድ ደረጃቸው ማለትም እስከ 6 ሐረካ ድረስ የምንስብበት መንገድ ነው። በአጭሩ ሁሉንም የተጅዊድ ህጎችን በቻልነው ልክ ድረስ በደንብ የምንተገብርበት የአቀራር ዘዴ ነው ማለት ነው። እዚህ ላይ ታዲያ በዝግታና ረዘም ባለ ጊዜ ስንቀራ የተጅዊድ ህግጋቶችን ተግባራዊ ስናደርግ በተመሳሳይና ወጥ በሆነ መልኩ ሊሆን ይገባል። ማለትም አንድ ቦታ ላይ 5 ሐረካ፣ አንድ ቦታ ላይ 4፣ አንድ ቦታ ላይ 2፣ አንድ ቦታ ላይ 6 እያደረግን መሆን የለበትም። በ6 ከጀመርን ሁሉንም በ6 በሆነ ደረጃ ከጀመርን ሁሉንም በዛው በተመሳሳይ ደረጃ ልናጠናቀቅ ይገባል። ወጥ በሆነ መልኩ ልንቀራ ይገባል ማለት ነው። ሌላው ማወቅ ያለብን ነገር በዝግታና በቀስታ ማንበብ ማለት ከልክ በላይ ማጠባበቅና ከልክ በላይ መጨናነቅ ማለት አይደለም። ወሁወ ዐላ ኩሊ ሸይኢን ወኪል። እዚህ ላይ የተፈጥሮ መዱን ወይም መድ ጠብዒን ከሚፈቀደው ከሁለት ሐረካ በላይ ስቤዋለሁ። በተመሳሳይ ጉና ላይም ከልክ በላይ አስረዝሜዋለሁ። ስለዚህ ተሕቂቅ ማለት በዚህ መልኩ ከልክ በላይ ማጠባበቅና ማጋነን ማለት አይደለም። ወደ ሁለተኛው ዘዴ እንለፍ። ሐድር። ሐድር ማለት በፍጥነት ማንበብ ማለት ሲሆን የተሕቂቅ ተቃራኒ ማለት ነው። ማለትም የተጅዊድ ህግጋቶችን ሳናበላሽና ሳናጠፋ በቻልነው ፍጥነት ልክ ማንበብ ማለት ሲሆን ይህን አካሄድ በብዛት የምንጠቀመው በርካታ አንቀጾችንና ሱራዎችን በአጭር ጊዜ በማንበብ የምናገኘውን አጅርና ሐሰና ለመጨመርና ለማብዛት ነው። በተጨማሪም ቁርአንን ስናሐፍዝና ሙራጃዓ ስናድርግም እንጠቀመዋለን። እስኪ ምን እንደሚመስል በምሳሌ እንመልከት። ዛሊኩሙላሁ ረቡኩም ላ ኢላሃ ኢላሁ خالق كل شيء فاعبدوه وهو على كل شيء وكيل። እዚህ ላይ እንዳስተዋላችሁት በፍጥነት አንብቤዋለሁኝ። ሁሉንም የማቆሚያ ምልክቶችን አልተጠቀምኳቸውም። በተመሳሳይ መዱል ዓሪዱ ሊሱኩንና መዱል ሊን የሆኑ መዶችን በዝቅተኛው የመድ ደረጃቸው ማለትም በሁለት ሐረካ ብቻ ስቤያቸዋለሁ። ስለዚህ ሐድር ማለት በዚህ መልኩ ዝቅተኛ በሚባለው የአነባብ ደረጃ በፍጥነት ማንበብ ማለት ነው። እዚህ ላይ ታዲያ አንድ ጥንቃቄ ማድረግ ያለብን ነገር ቢኖር ይህንን ሐድር የሚባለውን አቀራር ተከትለን በምንቀራበት ጊዜ መድ፣ ጉና እና የመሳሰሉ ወሳኝ የሚባሉ የተጅዊድ ህግጋቶችን ሳንስትና ሳናጠፋ መሆን ይኖርበታል። ወደ ሶስተኛው መንገድ እንለፍ። ተድዊር። ተድዊር ማለት በመካከለኛው ደረጃ ማንበብ ማለት ሲሆን ማለትም እንደ ተሕቂቅ በጣም ዝግ ሳንል፣ እንደ ሐድር ደግሞ በጣም ሳንፈጥን በሁለቱ መካከል በሆነ መልኩ ማንበብ ማለት ነው። ይህን ህግ ስንጠቀም ዋና ዋና የተጅዊድ ህግጋቶችን መጠበቅ ይኖርብናል። ብዙ ጊዜ በብዛት የምንጠቀመው ህግም ይሄው ተድዊር የሚባለውን የአነባብ ዘዴ ነው። በተለይም ደግሞ በዒባዳዎችና በአዝካሮች ላይ በብዛት እንጠቀመዋለን። እስኪ ምን እንደሚመስል ደግሞ በምሳሌ እንመልከት።
ذلكم الله ربكم لا إله إلا هو خالق كل شيء فاعبدوه وهو على كل شيء وكيل። ስለዚህ እንዳስተዋላችሁት በጣም ዝግ ሳንል በጣምም ሳንፈጥን ሁለቱን ባመዛዘነና መካከለኛ በሆነ ደረጃ እንቀርዋለን ማለት ነው። ታዲያ እነዚህ ሶስቱም የአቀራር ዘዴዎች አንድ ላይ ተርቲል ተብለው ይጠራሉ። ስለዚህ ሶስቱም የሚፈቀዱና ከዚህ አንቀጽ ጋር የሚሄዱ ናቸው ማለት ነው። ወረቲሊል ቁርአነ ተርቲላ። እዚህ ላይ ታዲያ ሁሉም የሚፈቀዱ ከሆኑ ከነዚህ መንገዶች የተሻለውና አሪፍ የሚባለው መንገድ የትኛው ነው? ምክንያቱም ተሕቂቅ ላይ ጥቂት ታነባላችሁ፣ ነገር ግን ተፈኩርና ተደቡር ለማድረግ ይጋብዛል። በተቃራኒው ሀድር ደግሞ ብዙ ታነባላችሁ፣ ሆኖም ተፈኩር ለማድረግ ግን አይጋብዝም። ታዲያ የተሻለው መንገድ የትኛው ነው? አንዳንድ ዑለሞች የተሻለው በሐድር መቅራት ነው ይላሉ። ምክንያቱም በሐዲስ እንደተገለጸው አንድ ሰው ከቁርአን አንድ ፊደል በሚያነብበት ጊዜ በአንድ ፊደል 10 ሐሰና የሚያገኝ ስለሆነ ብዙ አንቀጾችና ብዙ ስራዎችን በቀራ ቁጥር ሐሰናውን በዛው ልክ ስለሚባዛ የተሻለ ነው ይላሉ። ሆኖም አብዛኛዎቹ ዑለሞች ግን ተሕቂቅ የተሻለ ነው ይላሉ። ምክንያቱም አላህ ሱብሓነሁ ወተዓላ ቁርአንን በዋነኝነት ያወረደበት ዋነኛው ምክንያት ለማስተንተንና ለመገንዘብ ስለሆነ ነው። አላህ እንዲህ ይላል፣ ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲህ ወሊየተዘከረ ኡሉል አልባብ። ይህ ቁርአን ወደ አንተ ያወረድነው የተባረከው መጽሐፍ ነው። አንቀጾቹን እንዲያስተነትኑና የአእምሮ ባለቤቶችም እንዲገሰጹ ስንል አውርደነዋል ይላል አላህ ሱብሓነሁ ወተዓላ። ሌሎችም በጣም በርካታ አንቀጾች አሉ ቁርአንን ተደቡር እንድናደርግ እንድናስተነትን የሚያዙና የሚያሳስቡ። አፈላ የተደበሩነ አልቁርአነ አም ዐላ ቁሉቢን አቅፋሉሃ። ስለዚህ ቁርአን የወረደበትን ዋነኛውን ዓላማ ከማሳካት አኳያ ተሕቂቅ የተሻለውና በላጩ የአቀራር መንገድ ነው ይላሉ። ያም ሆነ ይህ ግን ከሶስቱ በፈለግነው ብንቀራ በሸሪያችን የተፈቀደና አጅር የሚያስገኝ ተግባር መሆኑን ማወቅ ይኖርብናል። የዛሬው ቪዲዮአችን ይህን ይመስል ነበር። በዛሬው አዲስ ነገር እንዳገኛችሁበትና እንደተጠቀማችሁበት ተስፋ አድርጋለሁ። እንደዛ ከሆነ ደግሞ ለሌሎች ወንድምና እህቶች እንዲዳረስ ቪዲዮውን ላይክና ሼር ማድረግ እንዳይረሳ። በቀጣይ በሌሎች ቪዲዮዎችና ትምህርቶች እስክንገናኝ ድረስ መልካም ጊዜ እመኝላችኋለሁ። ወሰላሙ አለይኩም።